አስቡት በየቀኑ ወደ ቤታችሁ ለመግባት ከ2000 በላይ ደረጃዎች መውጣት ቢኖርባችሁ ወይም አንድ ቀን ሙሉ በእግር በገደል አፋፍ በበረዶ ወይም በጫካ ውስጥ ተጉዛችሁ ብቻ ወደ ቤታችሁ መድረስ ብትችሉስ? ይህ የፊልም ታሪክ አይደለም። ዛሬም በዚህ መንገድ የሚኖሩ በሺዎች የሚቆጠሩ ሰዎች አሉ። አንዳንድ መንደሮች በተራሮች ጫፍ ላይ ተገንብተዋል፣ ሌሎች በባህር መካከል ይንሳፈፋሉ። አንዳንዶቹ ደግሞ በዛፍ ጫፍ ላይ ቤቶችን ገንብተው ይኖራሉ። አንዳንዶቹን ለመድረስ መኪና አይገባም፣ ባቡር የለም፣ መንገድ የለም። በጀልባ በፈረስ ወይም በእግራችን ብቻ መጓዝ ሊኖርብን ይችላል። በዛሬው ዶክመንተሪ ከዓለም ዙሪያ ለመድረስ እጅግ አስቸጋሪ የሆኑና በጣም አስገራሚ መንደሮችን እንጎበኛለን። እያንዳንዱ ቦታ ከሌላው የበለጠ ያስደንቃቸዋል። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ ዘንድ ጋበዝንም። በሰሜን አትላንቲክ ውቅያኖስ በአይስላንድና በኖርዌይ መካከል በኃይለኛ ነፋስ በቀዝቃዛ ባህርና በረጃጅም ገደሎች የተከበቡ ትንንሽ ደሴቶች አሉ። እነዚህ የፋሮ ደሴቶች በመባል ይታወቃሉ። በእነዚህ ደሴቶች መካከል በዓለም ላይ ለመድረስ እጅግ አስቸጋሪ ከነበሩ መንደሮች አንዱ ጋሳዳሉር ይገኛል። መንደሩ በአንድ በኩል ከ700 ሜትር በላይ በሚደርሱ ተራሮች፣ በሌላ በኩል ደግሞ በቀጥታ ወደ ውቅያኖስ በሚወርድ ገደል ተከቦ ይገኛል። ለብዙ ዘመናት ወደዚህ መንደር የሚወስድ መንገድ አልነበረም። እንኳን በመኪና በብስክሌት እንኳን መድረስ አይቻልም። ነዋሪዎቹ ወደ ሌላው ዓለም ለመሄድ ተራራውን በእግራቸው ማቋረጥ አለባቸው። በአንዳንድ ቀናት ኃይለኛ ነፋስ፣ ጭጋግና ዝናብ ጉዞውን እጅግ አደገኛ ያደርጉታል። ምግብ፣ መድኃኒት ወይም ሌሎች አስፈላጊ ዕቃዎች በባህል በጀልባ ይመጡ ነበር። ነገር ግን ባህሩ ሲናወጥ ጀልባዎች ወደ መንደሩ መግባት አይችሉም። ይህ ማለት አንዳንድ ጊዜ መንደሩ ከውጭው ዓለም ሙሉ በሙሉ ይቋረጣል። ቢሆንም ነዋሪዎቹ መንደሩን ትተው አልሄዱም። ምክንያቱም ከባድ ቢሆንም ይህ የወላጆቻቸው የአያቶቻቸውና የብዙ ትውልዶች መኖሪያ ነበር። ዛሬ ከተራራው ስር ረጅም ዋሻ ተቆፍሯል። ይህ ዋሻ መንደሩን ከሌላው የፋሮ ደሴቶች ክፍል ጋር አገናኝቶታል። ነገር ግን በዓለም ዙሪያ ያሉ ተጓዦች ጋሳዳሉርን በመንገዱ ሳይሆን በአስደናቂው የተፈጥሮ ቦታ ያስታውሱታል። ከመንደሩ ጫፍ ሙላፎሶር የተባለው ፏፏቴ በቀጥታ ወደ ውቅያኖስ ይወርዳል። በአንድ በኩል አረንጓዴ ሳር፣ በሌላ በኩል ጥቁር ድንጋይ፣ ከፊት ለፊት የማያልቀው ውቅያኖስ። በመሆኑም ይህ መንደር በዓለም ላይ ፎቶ በብዛት ከሚነሱ ቦታዎች አንዱ ሆኗል። ከቀዝቃዛው የፋሮ ደሴቶች ወደ ደቡብ ምስራቅ እስያ እንጓዝ። በብሩኔይ ብዙ ሰዎች የምስራቅ ቬኒስ ብለው የሚጠሩት አንድ አስደናቂ መንደር ይገኛል። ስሙ ካምፑንጋየር ነው። ቤቶቹ በመሬት ላይ ሳይሆን በውሃ ላይ ተገንብተዋል። በእንጨት ምሰሶዎች ላይ በሺዎች የሚቆጠሩ ቤቶች ከውሃው በላይ ቆመዋል። እዚህ መንገድ የለም፣ መኪና የለም፣ የትራፊክ መብራትም አታዩም። ነዋሪዎቹ በየቀኑ ከአንድ ቦታ ወደ ሌላ በጀልባ ይጓዛሉ። ልጆች፣ ሰራተኞችም ወደ ስራ በዚሁ በተመሳሳይ በጀልባ ይጓዛሉ። አምቡላንስ፣ የፖሊስ ኃይል እንዲሁም የእሳት አደጋ ቡድን ሁሉም በጀልባ ነው የሚንቀሳቀሱት። ይህ መንደር ከ600 ዓመታት በፊት መኖር የጀመረ ቢሆንም እስከ ዛሬ ሕይወቱን ጠብቆ ቆይቷል። በአሁኑ ጊዜ ከ10,000 በላይ ሰዎች በዚህ በውሃ ላይ በተገነባ መንደር ይኖራሉ። አስገራሚው ነገር ግን የመኖሪያ ቤቶቹ ብቻ አይደሉም። ትምህርት ቤቶች፣ መስጊዶች፣ ሱቆች፣ ምግብ ቤቶች እንዲሁም የጤና ጣቢያዎች ሁሉም በውሃ ላይ ተገንብተዋል። በእንጨት የተሰሩ ድልድዮች እያንዳንዱን ቤት ከሌላው ጋር ያገናኙታል። በመሆኑም ሰዎች አንዳንድ ቦታዎችን በእግር አንዳንዶቹን ደግሞ በጀልባ ይደርሳሉ። ለቱሪስቶች ይህ እጅግ አስደናቂ ሕይወት ቢመስልም ለነዋሪዎቹ የዕለት ተዕለት ኑሯቸው ነው። በየማለዳው የጀልባዎች ድምፅ፣ የሰዎች እንቅስቃሴና በውሃው ላይ የሚንጸባረቀው የፀሐይ ብርሃን የመንደሩ ልዩ ውበት ያሳያል። ነገር ግን ቀጣዩ መንደር ውሃ ላይ አይደለም። በአንድ ከፍተኛ ገደል ላይ ለመድረስ በሺዎች የሚቆጠሩ ደረጃዎችን መውጣት ይጠይቃል። ከብሩኔይ የውሃ መንደር ወደ ቻይና እንጓዝ። በደቡብ ምዕራብ ቻይና በከፍተኛ ተራሮች መካከል ከሩቅ ሲታይ እዚያ ሰው ይኖራል ብሎ ለማመን የሚያስቸግር አንድ ትንሽ መንደር ይገኛል። ስሙ አቶሌር ነው። ይህ መንደር በገደል አፋፍ ከባህር ጠለል ከ1400 ሜትር በላይ ከፍታ ይገኛል። ለብዙ ዓመታት ወደዚህ መንደር የሚወስድ መንገድም አልነበረም። የነበረው ከገደሉ ጋር የተጣበቀም በእንጨትና በገመድ የተሰራ አደገኛ መሰላል ብቻ ነበር። ይህንን መሰላል በየቀኑ ልጆች፣ ሴቶች፣ አዛውንቶች ሁሉም ይጠቀሙበት ነበር። ትምህርት ቤት ለመሄድ፣ ገበያ ለመውረድ ወይም ሕክምናን ለማግኘት ይህንኑ መንገድ ማለፍ ግድ ነበር። አንድ የተሳሳተ እርምጃ ከመቶዎች ሜትር ከፍታ ወደ ታች መውደቅ ማለት ነበር። በተለይ በዝናብ ወይም በኃይለኛ ነፋስ ይህ ጉዞ የሕይወትና የሞት ጉዳይ ይሆን ነበር። እንደ አውሮፓውያን አቆጣጠር 2016 የዚህ መንደር ፎቶዎች በዓለም ዙሪያ ተሰራጩ። በገደሉ ላይ በገመድ መሰላል የሚወጡ ትናንሽ ልጆች የብዙ ሰዎችን ልብ ነካ። ከዚያ በኋላም መንግስት ከብረት የተሰራ ጠንካራ ደረጃ ገነባ። ዛሬ ከ2500 በላይ ደረጃዎች ቢኖሩትም ከድሮ የገመድ መሰላል ጋር ሲነጻጸር በጣም ደህና ሆኗል።
ሆኖም በየቀኑ እነዚህም በሺዎች ደረጃዎች መውጣትና መውረድ አሁንም ቀላል አይደለም። ብዙ ቤተሰቦች ከዚህ ቦታ ወጥተው ወደ ዘመናዊ መኖሪያዎች ቢዛወሩም አንዳንዶቹ አሁንም መንደራቸውን ለመተው አልፈለጉም። ምክንያቱም ይህ ቤታቸው ነው፣ የታሪካቸው አካል ነውና የብዙ ትውልዶች መኖሪያ ነው። ነገር ግን ቀጣዩ መንደር ተራራ ላይ አይደለም፣ ውሃ ላይም አይደለም። በጥንታዊ ዋሻዎች ውስጥ ዛሬም ድረስ ሰዎች የሚኖሩበት ስፍራ ነው። ከቻይና ከፍተኛ ገደሎች ወደ መካከለኛው ምስራቅ እንጓዝ። በኢራን በሰሜን ምዕራብ ክፍል ከተራሮች መካከል በመጀመሪያ እይታም እንደ ግዙፍ የድንጋይ ሐውልቶች የሚታዩ አስገራሚ ቋጥኞች ይገኛሉ። ነገር ግን ወደ እነዚህ ሲቀርቡ አንድ አስደናቂ እውነታ ይገለጣል። እነዚህ ተራ ድንጋዮች አይደሉም፣ ቤቶች ናቸው። ይህ ካንዶቫን የተባለ መንደር ነው። እዚህ ሰዎች ለመቶዎች ዓመታት በእሳተ ገሞራ በተፈጠሩ የድንጋይ ቋጥኞች ውስጥ ኖረዋል። ቤቶቹ በድንጋይ ላይ የተገነቡ አይደሉም። ድንጋዩ ራሱ ቤቱ ነው። ክፍሎች፣ መስኮቶች፣ ደረጃዎች እንዲሁም ማከማቻዎች ሁሉም በድንጋይ ውስጥ ተቆፍረዋል። በመጀመሪያም ይህ መንደር ጠላቶችን ለመሸሽ እንደ መጠለያ ተጠቅሞ ነበር። በኋላ ግን ሰዎች በቋሚነት እዚህ መኖር ጀመሩ። እስከ ዛሬም ብዙ ቤተሰቦች በእነዚህ ድንጋይ ቤቶች ውስጥ ይኖራሉ። አስገራሚው ግን እነዚህ ቤቶች በተፈጥሮ የራሳቸው የሙቀት መቆጣጠሪያ ያላቸው። በበጋ ውስጣቸው ቀዝቃዛ ይሆናል፣ በክረምት ደግሞ ሙቀታቸውን ይጠብቃሉ። ይህም ከዘመናዊ ማቀዝቀዣ ወይም ማሞቂያ ውጭ ለመኖር ያስችላል። በመንደሩ ውስጥ ጠባብ መንገዶች፣ ትናንሽ ሱቆችና ባህላዊ የኢራን ቤቶች ከተፈጥሮ ድንጋዩ ጋር ተዋህደው ይታያሉ። ዛሬ ካንዶቫን የቱሪስቶች መዳረሻ ቢሆንም ለነዋሪዎቹ አሁንም ተራ መንደራቸው ብቻ ነው። ከጠዋት ጀምሮ ልጆች ይጫወታሉ፣ ሱቆች ይከፈታሉ፣ ሰዎች ወደ ስራቸው ይሄዳሉ። ሁሉም ከመቶዎች ዓመታት በፊት በተቆፈሩ የድንጋይ ቤቶች ውስጥ ነው። ከኢራን ሞቃታማ ተራሮች ወደ ሰሜን ዋልታ እንጓዝ። በኖርዌይ ግዛት በአርክቲክ ውቅያኖስ መካከል ስቫልባርድ የተባለ ደሴት ይገኛል። እዚህ ደሴት ላይ ሎንግርቤን የተባለች ትንሽ ከተማ አለች። በዓለም ላይ በቋሚነት ሰዎች ከሚኖሩባቸው ከሁሉም ሰሜናዊ ቦታዎች አንዷ ናት። እዚህ ክረምቱ እጅግ ረጅም ነው። በአንዳንድ ወራት ፀሐይ ፈጽሞ አትወጣም። ቀንና ሌሊት የሚለው ልዩነት ይጠፋል። ከዚያ በኋላ በበጋ ሁኔታው ይቀየራል። ፀሐይ ለብዙ ዓመታት አትጠልቅም። ሌሊትም እንደ ቀን ብርሃን ይሆናል። ይህ ሚድናይት ሰን በመባል ይታወቃል። የዚች ከተማ በጣም የሚያስደንቀው የአየር ሁኔታዋ ብቻ አይደለም። እዚህ ከከተማ ውጭ ያለ መሳሪያ መጓዝ አደገኛ ሊሆን ይችላል። ምክንያቱም በዚህ አካባቢ የዋልታ ደቦች ይኖራሉ። እነሱ ከሰው የበለጠ ቁጥር እንዳላቸው ብዙ ጊዜ ይነገራል። ስለዚህ ነዋሪዎች ከከተማ ውጭ ሲወጡ በጣም ጥንቃቄ ያደርጋሉ። አንዳንድ ሰዎች ለመከላከል ልዩ መሳሪያ ይይዛሉ። እዚህ ሌላ አስገራሚ እውነታም አለ። በከተማው መቃብር ቢኖርም ሰዎች መቅበር አይፈቀድም። ምክንያቱም የመሬቱ በረዶ ዓመቱን ሙሉ አይቀልጥም። ይህም የተፈጥሮ መበስበስ ሂደትን ያስተጓጉላል። ስለዚህ ከባድ የሕክምና ሁኔታ ያለባቸው ሰዎች በሌላ የኖርዌይ ከተማ እንዲታከሙ ይደረጋል። ቢሆንም በዚህ ቀዝቃዛ ዓለም ሰዎች አሁንም በደስታ ይኖራሉ። ከበረዶው የስቫልባርድ ደሴት ወደ ደቡብ አውሮፓ እንጓዝ። በግሪክ ከምድር በመቶዎች ሜትሮች ከፍ ብለው ወደ ሰማይ እንደተዘረጉ ግዙፍ የድንጋይ አምዶች ይታያሉ። በመጀመሪያ እይታም እነዚህ በተፈጥሮ የተፈጠሩ ተራሮች ብቻ ይመስላሉ። ነገር ግን ወደ ላይ በደንብ ሲመለከቱ በድንጋዮቹ ጫፍ ቤቶች ይታያሉ። እነዚህ ሜቴኦራ የሚባሉት በዓለም ላይ ከሚገኙት በጣም አስደናቂ ገዳማት መካከል ናቸው። ከ600 ዓመታት በፊት መነኮሳት ከዓለም ግርግር ርቀው በሰላም ለመኖር እነዚህን የድንጋይ ጫፎች መረጡ። በዚያ ዘመን ወደ ላይ የሚወስድ ደረጃ አልነበረም፣ መንገድም አልነበረም። ሰዎች በረጅም ገመድ በትልቅ መረብ ወደ ላይ ይጎትቱ ነበር። ምግብ፣ ውሃ፣ የግንባታ ዕቃዎች ሁሉም በዚህ መንገድ ወደ ላይ ይወሰዱ ነበር። አንድ ትንሽ ስህተት ከፍተኛ አደጋ ሊያስከትል ይችል ነበር። ይህ ቢሆንም መነኮሳቱ ለብዙ ዓመታት በእነዚህ ድንጋይ ጫፎች ላይ ኖረዋል። ዛሬ ብዙ ገዳማቱ አሁንም በስራ ላይ ናቸው። ከዓለም ዙሪያ በሚሊዮኖች የሚቆጠሩ ጎብኚዎች ይህንን አስደናቂ ስፍራ ለማየት ይመጣሉ። አሁን ደረጃዎች፣ ድልድዮችና ዘመናዊ መንገዶች ተሰርተዋል። ሆኖም ወደ ገዳማቱ ለመድረስ አሁንም ብዙ ደረጃዎች መውጣት ይጠይቃል። ከድንጋዩ ጫፍ የሚታየው እይታ በቃላት ለመግለጽ አስቸጋሪ ነው። ከታች አረንጓዴ ሜዳዎች፣ ከሩቅ ተራሮች፣ በመሃል ከሰማይ ጋር የሚወዳደሩ ግዙፍ የድንጋይ አምዶች። ይህ ሰውና ተፈጥሮ አብረው ከፈጠሩት ድንቅ ስፍራዎች አንዱ ነው። ከግሪክ ሜቴኦራ ወደ ሜዲትራኒያን ባህር እንጓዝ። በፈረንሳይ ኮርሲካ በተባለች ደሴት ከሩቅ ሲታይ እንደሚወድቅ የሚመስል አንድ አስደናቂ ከተማ ትገኛለች። ስሟ ቦኒፋሲዮ ነው። ይቺ ከተማ በነጭ የኖራ ድንጋይ ገረል ላይ በቀጥታ ተገንብታለች። ከታች ሰማያዊ የሜዲትራኒያን ባህር ያለማቋረጥ ገደሉን ይመታል። ከላይ ሲታይ ቤቶቹ በገደሉ ጫፍ ላይ ተጣብቀው በአየር ላይ የተንጣለሉ ይመስላሉ። ብዙ ሰዎች ለመጀመሪያ ጊዜ ሲያዩ እነዚህ ቤቶች እንዴት አይወድቁም ብለው ይጠይቃሉ። ይቺ ከተማ ከ1000 ዓመታት በላይ ታሪክ አላት። በጥንት ዘመን ይህ ቦታ ጠላቶችን ከሩቅ ለማየት እንዲሁም
ከባህር የሚመጡ ጥቃቶችን ለመከላከል በጣም ተስማሚ ነበር። ለዚህም ከፍተኛ ምሽጎች፣ ጠንካራ ቅጥሮችና ጠባብ መንገዶችም ተገነቡ። ዛሬ እነዚህ ጠባብ መንገዶች በታሪካዊ ሕንፃዎች፣ በትናንሽ ካፌዎችና በአስደናቂ እይታዎች ተሞልተዋል። ከከተማው የሚታየው የባህሩ ውበት በዓለም ላይ ከሚያምሩ የተፈጥሮ እይታዎች አንዱ ተብሎ ይቆጠራል። ነገር ግን የቦኒፋሲዮ በጣም ታዋቂ ስፍራ የንጉሥ አራጎን ደረጃዎች ናቸው። የ187 ድንጋይ ደረጃዎች በቀጥታ በገደል ውስጥ ተቆፍረዋል። ከላይ ወደ ታች ይወርዱ፣ የባህሩ ድምፅ በዙሪያው ያስተጋባል። ከታች ወደ ላይ ሲመለከቱ ቤቶቹ በገደሉ ጫፍ ላይ ተንጠልጥለው ይታያሉ። በየዓመቱ በመቶ ሺዎች የሚቆጠሩ ተጓዦች ይህንን ድንቅ እይታ ለማየት ወደዚህ ይመጣሉ። ከፈረንሳይ የገደል ከተማ አሁን ወደ ደቡብ አሜሪካ እንጓዝ። በፔሩ በአማዞን ደን መካከል በሚሊዮኖች የሚቆጠሩ ዛፎችና ግዙፍ ወንዞች መካከል ኢኪቶስ የተባለች ከተማ ትገኛለች። በመጀመሪያ ሲሰሙ ከተማ የሚለው ቃል ዘመናዊ መንገዶች፣ መኪኖችና ሃይዌዎችን ያስታውሳል። ነገር ግን ኢኪቶስ ፈጽሞ የተለየች ናት። ምክንያቱም ወደዚህ ከተማ በመኪና መድረስ አይቻልም። አዎ፣ አንድም መንገድ ይህንን ከተማ ከቀረው የፔሩ ክፍል ጋር አያገናኝም። እዚህ ለመድረስ ሁለት ምርጫዎች ብቻ አሉ። በየቀኑ ጀልባዎች በአማዞን ወንዝ ሰዎችን፣ ምግብንና የንግድ ዕቃዎችን ወደ ከተማው ያመጣሉ። በዝናብ ወቅት የወንዙ ውሃ ከፍ ይላል። አንዳንድ አካባቢዎች ሙሉ በሙሉ በውሃ ይሸፈናሉ። በዚያን ጊዜ ብዙ ሰዎች በጀልባ ብቻ ይንቀሳቀሳሉ። ይህ ለነዋሪዎቹ የተለመደ ሕይወት ነው። በየጠዋቱ የወንዙ ድምፅ፣ የጀልባዎች እንቅስቃሴና የአማዞን ደን ድምጾች ከተማዋን ያነቃቃሉ። ለብዙ ሰዎች ይህ ከዓለም የተለየ ሕይወት ይመስላል። ነገር ግን ለኢኪቶስ ነዋሪዎች ይህ በየቀኑ የሚኖሩት እውነታ ነው። ከአማዞን ጫካ ወደ ቻይና እንመለስ። በምስራቅ ቻይና ከባህር መካከል በሚገኙ ትንንሽ ደሴቶች ላይ አንድ ያልተለመደ መንደር ይገኛል። ስሙ ሃውቶዋን ነው። ይህ መንደር አንድ ጊዜ በሺዎች የሚቆጠሩ አሳ አጥማጆች የሚኖሩበት የተጨናነቀ ስፍራ ነበር። በየጠዋቱ ጀልባዎች ከወደቡ ይወጡ ነበር። ሕፃናት ወደ ትምህርት ቤት ይሄዱ ነበር። በሺዎች የሚቆጠሩ አሳ አጥማጆች የሚኖሩበት የተጨናነቀ ስፍራ ነበር። ነገር ግን ከዓመታት በኋላ ሕይወቱ መቀየር ጀመረም። ወጣቶች ወደ ትላልቅ ከተሞች ተዛወሩ። የሥራ ዕድሎች ቀነሱ። የመንደሩ ሕዝብ በቀስታ እየቀነሰ ሄደም። በመጨረሻ ቤቶቹ አንድ ባንድ ተዘጉ። መንደሩም ሙሉ በሙሉ ተተወ። ነገር ግን የታሪኩ መጨረሻ ያልነበረም። ሰዎች ከሄዱ በኋላ ተፈጥሮ ወደ መንደሩ ተመለሰች። በቅጥሮች ላይ አረንጓዴ ተክሎች ማደግ ጀመሩ። መስኮቶቹ በቅጠሎች ተሸፈኑ። ግድግዳዎቹ በወይን ተክል ተዋጡ። ከጥቂት ዓመታት በኋላ ሙሉ መንደር አረንጓዴ ቀለም ለበሰ። ዛሬም ድረስ ቤቶቹ አሁንም ቆመዋል። ነገር ግን ነዋሪ የላቸውም። በቤቶች ውስጥ የሚሰማው የሰዎች ድምፅ ሳይሆን የንፋስ ድምፅ ብቻ ነው። የተዘጉ በሮች፣ የተሰበሩ መስኮቶችና በአረንጓዴ የተሸፈኑ ቤቶች ተፈጥሮ ሰው የተወውን ስፍራ ምን ያህል በፍጥነት መልሳ እንደምትወስድ በግልጽ ያሳያሉ። ዛሬ ሃውቶዋን ከመኖሪያ መንደር ወደ ታዋቂ የቱሪስት መዳረሻ ተቀይሯል። በየዓመቱ በሺዎች የሚቆጠሩ ፎቶ አንሺዎችና ተጓዦች ይህንን በተፈጥሮ የተዋጠ መንደር ለማየት ይመጣሉ። የዛሬው ጉዞ አንድ እውነት አስተምሮናል። ለመኖር ሰዎች ምቹ ቦታ ብቻ አያስፈልጋቸውም። ፍላጎት፣ ጽናትና ከአካባቢያቸው ጋር የሚኖራቸው ትስስር ከማንኛውም መንገድ ከማንኛውም ቴክኖሎጂ የበለጠ ጠንካራ ሊሆን ይችላል። ከውሃ ላይ ከተገነቡ መንገዶች እስከ ገደል አፋፍ፣ ከድንጋይ ዋሻዎች እስከ በረዶ የተሸፈኑ ከተሞች፣ እያንዳንዱ ስፍራ የሰው ልጅ ከተፈጥሮ ጋር ተስማምቶ የመኖር ችሎታን ያሳያል። እናንተስ ከዚህ መንደሮች ውስጥ ለአንድ ሳምንት ብቻ ብትኖሩ የትኛውን ትመርጡ ነበር? ሐሳባችሁን በኮሜንት አካፍሉን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ። እንዲሁም ከዓለም ዙሪያ ተጨማሪ አስደናቂ ዶክመንተሪዎችን ለማየት ሳብስክራይብ ማድረግን አይርሱም። እስከምንገናኝ ሰላም።